ሰላም ጤና ይስጥልኝ ኢትዮጵያውያን ወገኖቼ እንደምናላችሁ እንደምንሰነበታችሁ። ሰሞኑን በሶሻል ሚዲያ ደግሞ የጅቡቲን አስመልክቶ ብዙ ነገር ይቀባጠራል ይነገራል። ግን ለጠቅላላ እውቀት ከተማርኩት ከማውቀው ካነበብኩት እንግዲህ በድምጽ ብዙ ጊዜ ሪኮርድ ማድረግ ከጀመርኩ ቆይቻለሁና ይፈጥናልም ድምጽ እንግዲህ በጽሁፍም ማድረግ ይቻላል። ግን ሰው ወደ ኢንስታግራም እና ወደ ቲክቶክ ስለሄደ አሁን ከቀደምት ኢትዮጵያውያን ወይም ደግሞ ከተማርነው ለማስተማር ምን ጥረው ጋር አይደለም ያለው ወጣቱ ምንም ሳይማር ምንም ሳያውቅ ልክ ነፃነት ያለባቸው ለቅንጦት ኢንስታግራም እና ቲክቶክ ላይ የሚንቀባረሩ የውጭ ሀገር ሰዎች የሉም። እነሱ ላይ ያምርባቸዋል። ለምን እንደሆነ ታውቃላችሁ? ነፃነት፣ ዴሞክራሲ፣ ሀብት፣ የኑሮ ምጣኔ ሀብት ሁሉ ነገር ያላቸው ናቸው። የኛ ሀገር ግን የሚያስፈልጋት ቅድሚያ የሚያስፈልጋት የመቀመጫዬን እንዳለችው ዝንጀሮ መጀመሪያ መብትና ነፃነቱን የወደፊት የልጆቹ ዋስትና የራሱን ያሁን ዋስትና ሀገር አለው ወይ እንደፈለገው ሀገር ውስጥ ይንቀሳቀሳል ወይ? ኢትዮጵያ ብዙ ነገር እያጣች ነው። እያሳጧት የመጡት ደግሞ ቀደም ሲል በረሃ የነበሩት ሽፍቶች እነ ሻዕቢያ እነ ወያኔ እነ ኢህአፓ ሌሎችም ከሶማሌ ጋር የተመሳጠሩ ኦሮሞዎች ኦሮሞ አቦ የሚባሉት በአጠቃላይ አሁንም በስልጣን ላይ ያሉት በሙሉ የኢትዮጵያን ህብረተሰብ ነፃነትና ሀገር እያሳጡ ያሉ በኮራፕሽን የሚኖሩ በራሳቸው የሆድ ምንድነው የሆዳምነት አመራርና የእብደት ፕሮግራም ያላቸው ስለ ኢትዮጵያ የወደፊት ዕጣ አይደለም ያሁንም ስለምንም ደንታ የሌላቸው ዘረኞች ናቸው አሉት በስልጣን ላይ። የሚታገለው ማህበረሰብ የዘር ፖለቲካ ውስጥ ነው ያለው። ኢትዮጵያ የለችም እየጠፋች ነው ያለችው የሚባል ጠፍታለች እንጂ እያየን ነው። እና ይሄ የምታዩት ፊልም ድምፁን ለቀዋለሁ። በፈረንሳይኛ ነው የሚናገሩት አፄ ኃይለ ሥላሴ። ምክንያቱም ሶሻል ሚዲያ ላይ ሰሞኑን የተለቀቀው ጅቡቲ የሚል ነው። ደግሞ የአሰብ ጉዳይ ዝም ብሎ የኤግዚስቲንግ ገቨርንመንት ወይም በስልጣን ላይ ያሉት የማቆያ የማረሳሻ የማደናገሪያ አጀንዳ ነው እንጂ የሀገሪቱን ወይም የሀገራችንን ቴሪቶሪያል ኢንቴግሪቲ የማስከበር አቅሙም ችሎታውም ፍላጎቱም የላቸውም በተግባር። ይሄን ነው እኮ ጎበዝ የለም። እኛ በውትድርና አገልግሎት በነበርንበት ዘመን የነበረው የጦር ኃይል የኢትዮጵያን የባህርም ይሁን የምድር ይሁን የአየር ክልል ሳይቀር በአጠቃላይ የሀገሪቷን ሉዓላዊነት ለመጠበቅ የህይወት መስዋዕትነት ከፍሏል። አሁን ያ የለም። አሁን ምንድነው አገር ውስጥ ያለውን ይሄ ህግ አራዊት እሱን ለማስከበር ነው ሁሉም የሚጣጣረው ህግ አራዊት ክልል እንጂ የሀገሪቷ የዳር ድንበር የባህር በር ለማስከበር የሚባል የለም። ሰዎች ግን ርዕሰ ጉዳዩ ስለተነሳ የማውቀውን ልናገር ብዬ ነው። የጅቡቲ የ99 ዓመት የወደብ ኪራይ በሰነድ ያለ ጉዳይ ነው። እዚህ ላይ የምታዩት ቪዲዮ ዩቲዩብ ላይም አለ። 1 ደቂቃ ከምናምን ነው። ግን አፄ ኃይለ ሥላሴ በዛን ወቅት በነበሩት እንደ ኢትዮጵያ አቆጣጠር በ1962 ዓመተ ምህረት ወይም በአውሮፓ 1970 ዓመተ ምህረት ነው ይሄ ቪዲዮ የተቀረጸው። አፄ ኃይለ ሥላሴ ጅቡቲን የመረከቢያ ዘመን እየተቃረበ ስለመጣ ሰነዱም በእጃቸው በራሳቸው በፈረንሳዮችም እጅ ስላለ ከፍራንሷ ሜትራን የዛን ጊዜ የፈረንሳይ መሪ ጋር ለመነጋገር ሄደው ነው። ቪዲዮ ላይ የምታዩቸው ፍራንሷ ሜትራን ይባላሉ። የፈረንሳይ መሪ የነበሩ ናቸው በዚያን ዘመን እና እዛ ሄደው ውስጥ ተነጋግረው ሲወጡ የውጭ ሀገር ጋዜጠኞች የፈረንሳይ ጋዜጠኞች በር ላይ ነው የጠበቋቸው። እኔ ፈረንሳይኛ ቋንቋ አልችልም፣ ግን የጅቡቲ ጉዳይ ተነስቶ ሲናገሩ ሰምቻለሁ። በዚህ ላይ እንግዲህ ፈረንሳይኛ ቋንቋ የምትችሉ የምትሰሙ በኮሜንት ላይ ማስቀመጥ ትችላላችሁ ምን እንዳሉ እሳቸው።
ጋዜጠኛው ጠይቋቸዋል። ግን የጅቡቲ ጉዳይ ነው ውስጥ ተነጋግረው የወጡት። በአጭሩ ነው ፊልሙ እንጂ እሳቸውም ደግሞ አጫጭር መልስ ነው የሚሰጡት። የፈረንሳይኛ ቋንቋ የተማሩት ገና የ7 ዓመት ልጅ ሆኖ ነው። አባታቸው ከጅቡቲ ወደ ሀረርጌ ያስመጥተው የሀረርጌ ገዢ በነበሩ ጊዜ የፈረንሳይኛ ቋንቋ ትምህርት ተምረዋል አፄ ኃይለ ሥላሴ። ውጭ ሀገር ሲወጡ ብዙ ጊዜ ያው ሕገ መንግስቱ በአማርኛ ስለሚል በአማርኛ ቢናገሩም የእንግሊዝኛ አስተርጓሚ ነበራቸው። ፈረንሳይኛ ተናጋሪዎች ካሉት ጋር ደግሞ ፈረንሳይኛ ይናገራሉ። ግን ኦፊሻል ንግግር የሀገሪቱ ቋንቋ መከበር ስላለበት በአማርኛ ነው። ኢቨን ጣሊያን በ1928 ኢትዮጵያን ስትወር የዛን ጊዜ የነበረው የተባበሩት መንግስታት ጽሕፈት ቤት ስዊዘርላንድ በሄዱ ጊዜ በአማርኛም በፈረንሳይኛም ነው ለጉባኤው የጣሊያን በኢትዮጵያ ላይ ያደረገውን ወረራ የተናገሩት። እና ለማንኛውም እስቲ የፈረንሳይኛውን አዳምጡ። ፈረንሳይኛ የምትችሉ ደግሞ የጠያቂውንም የእሳቸውንም መልስ በኮሜንት ላይ እንድታስቀምጡልን በትህትና ጠይቃለሁ። ፍሬሰናይ ከበደ